የኒኮላ ቴስላ የማታውቁት እውነተኛ ታሪክ። በኒውዮርክ ቀዝቃዛ የሆቴል ክፍል ውስጥ ብቻውን ሳንቲም የሌለው እና በረሃብ የሚሰቃይ አንድ ሽማግሌ ይታያችሁ። ዓለም እብድ ብላ ጠራችሁ። ስሙ ከታሪክ መዝገብ እንዲጠፋ ተፈረደበት። ነገር ግን ልክ በዚህ ሰዓት ይህንን ቪዲዮ የምትመለከቱበት ስልክ፣ ቤታችሁን የሚያበራው መብራት፣ የምትጠቀሙት ኢንተርኔት ሁሉም የዚህ የተረሳ ሽማግሌ አእምሮ ውጤቶች ናቸው። እሱ ብርሃንን የፈጠረ ነገር ግን በጨለማ ውስጥ የሞተ ሰው ነው። እሱ ኒኮላ ቴስላ ነው። ይህ ደግሞ በታሪክ መጽሐፍት ላይ የማታገኙት እውነተኛውና አስቀያሚው ታሪክ ነው። 1884 አንድ ወጣት ሰርቢያዊ መሐንዲስ አሜሪካ ምድር ረገጠ። በኪሱ የነበረው 4 ሳንቲምና ጥቂት ግጥሞች ብቻ ነበሩ። ነገር ግን በአእምሮው ውስጥ መጪውን ዘመን ተሸክሞ ነበር። ቴስላ ቀጥታ የሄደው በወቅቱ የኤሌክትሪክ ንጉሥ ተብሎ የሚጠራው ቶማስ ኤዲሰን ነበር። ኤዲሰን ታዋቂ ነጋዴ ነው፣ ቴስላ ደግሞ ሕልመኛ። ይህ ጥምረት ዓለምን ይቀይራል ተብሎ ታሰበ። ነገር ግን የሆነው በተቃራኒው ነበር። ኤዲሰን ለቴስላ ከባድ የኤሌክትሪክ ችግር እንዲፈታለት ጠየቀው። ይህንን ካደረክ $50,000 እሰጥሃለሁ አለው። ቴስላ ቀናትን ከሌሊት አገናኝቶ ሠራ፣ ችግሩን ፈታ። ነገር ግን ገንዘቡን ሲጠይቅ ኤዲሰን በፌዝ ሳቀበት። ቴስላ የአሜሪካዋን ቀልድ አይገባህም አለው። ይህ ክህደት በዓለም ታሪክ ትልቁን የከረንት ዎር ወይም የኤሌክትሪክ ጦርነት አስጀመረ። ዓለም በኤዲሰን ዲሲ እና በቴስላ ኤሲ መካከል መምረጥ ነበረባት። ቴስላ አሸነፈ። የሱ አልተርኔቲንግ ከረንት ወይም ኤሲ ዓለምን አበራ። በገንዘብና በክብር መለበጥ ነበረበት። ነገር ግን ቴስላ ገንዘብን የሚጠላ ሰው ነበር። የፈጠራ መብቱን ፓተንቶች ቀደደ። ዓለም ቴክኖሎጂውን በነፃ እንድታገኝ ፈለገ። ነገር ግን የሱ ትልቁ ወንጀል ዋርደን ክሊፍ የተሰኘው ፕሮጀክቱ ነበር። የቴስላ ሕልም እብደት ይመስላል። መላውን ዓለም ገመድ አልባ በሆነ ወይም ዋየርለስ እና በነፃ ኤሌክትሪክ ማገናኘት። አዎ በነፃ ኃይል ልክ እንደ አየር ለሁሉም ሰው በነፃ እንዲደርስ ፈለገ። ነገር ግን ይህ ሐሳብ ለባለ ሀብቶች አስፈሪ ነበር። ፕሮጀክቱን የሚደግፈው ጄፒ ሞርጋን አንድ ጥያቄ ጠየቀው። ኤሌክትሪኩን በነፃ አየር ላይ የምትለቀው ከሆነ እኔ ቆተሪ የት ነው የማስቀምጠው? እንዴትስ ነው የምሸጠው? መልሱ ግልጽ ነበር። ትርፍ ከሌለ ፈጠራው መሞት አለበት። ማማው ፈረሰ። የቴስላ ሕልምም አብሮ ተቀበረ። ከዚህ በኋላ ቴስላ ወደ ራሱ ዓለም ገባ። ሰዎች እብድ ይሉት ጀመሩ። የሱ ባህሪ እንድጋ ነበር። የሴቶችን የጆሮ ጌጥ ፐርልስ ማየት አይችል ነበር። ወደ ሆቴል ከመግባቱ በፊት ሕንፃውን 3 ጊዜ ይዞራል። የሚኖረው በሆቴል ቁጥር 3327 ነበር። ሁሉም ነገር በ3 መካፈል ነበረበት። የ3፣ 6 እና 9ን ምስጢር ብታውቁ ኖሮ የጽፈ ዓለሙን ቁልፍ በእጃችሁ ይገባል ነበር ይል ነበር። ነገር ግን ከሁሉም በላይ ልብ የሚሰብረው ታሪክ ከርግብ ጋር የነበረው ፍቅር ነው። ሚስት አልነበረውም፣ ልጅ አልነበረውም። ቤተሰቦቹ በፓርኩ የሚገኙ ርግቦች ነበሩ። በተለይም አንዲት ነጭ ርግብ። ስለሷ ሲናገር እንዲህ አለ፣ ልክ እንደ አንድ ወንድ ሴትን እንደሚያፈቅር እኔም ይህችን ርግብ አፈቀርኳት፣ እሷም አፈቀረችኝ። እሷ በሕይወት እስካለች ድረስ ለኔ ሕይወት ትርጉም አለው። ይህ የአንድ ሳይንቲስት ንግግር ሳይሆን በብቸኝነት የተጎዳ የሰው ልጅ ንግግር ነበር። ጥር 7 1943 ዓመተ ምህረት ኒኮላ ቴስላ በሆቴል ክፍል ውስጥ ብቻውን አረፈ። ሲሞት ምንም ገንዘብ አልነበረውም። ኤፍቢአይ ወዲያውኑ ወደ ክፍሉ ገብቶ ወረቀቶቹን ወረሰ። እስከ ዛሬ ድረስ ያልተፈቱ ቴስላን የቴክኖሎጂ ምስጢራት በአሜሪካ መንግሥት እጅ እንዳሉ ይታመናል። ቴስላ የሞተው በድህነት ነው። ነገር ግን ለዓለም የሰጠው ሀብት በገንዘብ አይተመንም። ራዲዮ፣ ሪሞት ኮንትሮል፣ ሌዘር፣ ኤክስሬይ፣ ዋይፋይ። እኛ ዛሬ የምንኖረው ቴስላ ትናንት ባሰበው ዓለም ውስጥ ነው። እሱ ወደፊቱን ዘመን አይቶ ነበር። ነገር ግን ዓለም ለሱ ዝግጁ አልነበረም። የሚቀጥለውን ጊዜ መብራት ስታበሩ ስለዛ በጨለና ክፍል ውስጥ ብቻውን ስለሞተ ሰው አስቡ።